ለውጥ ክፍያል ዑመር ኸሊፋ ሲሆን ጁማ ከተሰገደ በኋላ መስጊድ በር የሚቀመጡ ሰዎች አሉ። ቁጭ ብሎ ሱብሃንአላህ ሱብሃንአላህ ይላሉ። ዑመር አያችሁ ምንድናችሁ እናንተ ያዝክ። በዛ ዘመን ከነብዩ ጎን የቆሙ ሁለት ትልቅ ሰዎች ያን ፈተና አሻግረው ግን ሁለቱም ሰዎች ወደ አኺራ ተሻገሩ። እስልምናን ያልተቀበለ ሰው አመናቸው ረሱል ሰለላሁ ሰላም አለይኩም ወራህመቱላሂ ወበረካቱ ኡመተ ረሱል እንዴናችሁ ደህና ናችሁ አለን አልহামዱሊላህ ያው ዛሬም እናንተን ይጠቅማል ብዬ አስብኳቸውን አጫጭር ቪዲዮዎችን ይዤ ወደ እናንተ መጥቻለሁ ቪዲዮውን እስከ መጨረሻው ከኔ ጋር መሆን እንዳትረሱ ያው ከናንተ የሚጠበቀው ወይም ቪዲዮ ላይክ በማድረግ ለውሶ ተደራሽነት እንዲያገኝ ቪዲዮ ያጅሩም ተካፋይ እንድትሆኑ በመቀጠልም ሰብስክራይብ አድርጉ ቻናሉን ይመቻችሁ አብራችሁ መሆን እንዳትረሱ ቪዲዮ እስከሚያልቅ ከኛ ጋር ሆኑ ብዙ ነገር ተማሩበታላችሁ ሰሩበታላችሁ ለውጥ ክፍያል ለለውጥ የምንከፍለው ክፍያ ላለመለወጥ ከምንከፍለው ያንሳል ወዳጆች በዘመኑ አገላለጽ ዲሲፕሊን ይሉታል ለገባው ፕሮግራም ላወጣው ቅድ ተገዥመው እሱ ጋር መኖር እሱ ጋር መዝለቅ እሱ ጋር መዘውተር ወደ ስኬት ያደርሳል ወደ ለውጥ ያደርሳል ዑመር ኸሊፋ ሲሆን ጁማ ከተሰገደ በኋላ መስጊድ በር የሚቀመጡ ሰዎች አሉ። ቁጭ ብሎ ሱብሃንአላህ ሱብሃንአላህ ይላሉ። ዑመር አያችሁ ምንድናችሁ እናንተ ዝክር እያደረግን ነው አሉ። አላህ ጁማ ከሰገዳችሁ በኋላ ፈንተሽሩ ፊል አርድ እያለ ምድር ላይ ተበተኑና ሪዝቅ ፈልጉ እያለ የምን ቁጭ ብሎ ይባዳል ተነሱ ከዚህ ብሎ ባለንጋ አባረራቸው። የሚቀጥለው ሳምንትም ሲመጣ አሁንም ቁጭ ብለዋል። አሁንም አባረረ። ሶስተኛም አባረረ። አራተኛም ሲመጡ ዝም አላቸውና በይቱል ማል ሄዶ ምን ያህል ገንዘብ አለ ብሎ ገንዘብ ሚኒስተር እንደሚባለው ጠየቀ። ይሄን ያህል ገንዘብ አለ ተባለ። ሰዎቹ ተቆጠሩ። የስድስት ወር ቀለብ ተቆረጠላቸው። ከዛ በግድ በወታደር ታጅበው ሰፈራ ጣቢያ መሬት ተሰጣቸው። የስድስት ወር ቀለብ ተሰጠ። ቤት መስሪያ ተሰጠ። ከ30 ሰዓት ውጭ መስጊድ በትገኙ ወታደር እንዲጠብቃቸው እረሱ ብሉ ለስድስት ወር ያህል የምትበሉትን ቤተል ማል ነው የሚችለው ወጫቸው። በዚህ መልኩ በግድ ስራ ስለመዳቸው ሰዎች ምን አሉ? አላህ ይለት ይሄን ዑመር እነዛ ሙእሚኖችን ከመስጂድ አባረሩ ይሁ በስራ ምናምን አለ። ዑመር አልሰማማም። ሰዎቹ በግድ ተይዘው ግብርና ለመዱ፣ ገንዘብ አገኙ፣ ቤተሰብ መሰረቱ። ከዛ እነሱ በተራቸው ልጅ አግኝተው ሚስት አግብተው ምናምን ሲሉ አላህ ይላቸው እነዛ 5-10 ሳንቲም እየጣሉልን ይሄን አይነት የኒማ ህይወት እንዳና ያረጉልን እነዛ ብር ሲሰጡን የነበራቸውን ሰዎች በተራቸው እንትን አደረጉ ማለት ነው። እንዲህ አደረጉን ብለው እና ሰው ላይ መደገፍ ወይ ጥገኛ መሆን አግባብ ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን ያክል የላቀ ስብዕና ቢኖራቸው ነው እንዲህ አይነት ምስክርነት ከአላህ የተነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ውብ ስብዕና ነበራቸው፣ ውብ መልክም ነበራቸው። አላህ ግን በመልካቸው አይደለም ያደነቃቸው፣ በስብዕናቸው ነው ያደነቃቸው። ያን ስብዕናቸውን በደንብ መረዳት፣ ማወቅ፣ መገንዘብ መርሆችን አውጥተን አስተምህሮቶችን ወስደን ወደ ተጨባጭ ህይወታችን ማምጣት የዚህ ዘመን የቤት ስራችን ነው። በዚህ ዘመን ካታ አስተሳሰቦች ወጣቶችን ከዛም ከዚህም ይነጣሉ። ወጣቶችን ብቻም አይደለም አዋቂዎችንም ሳይቀር የሚፈትኑ በርካታ አስተሳሰቦች የህይወት ራእዮች ይኖራሉ። እነኚህን ግን የምናርቃቸው በነብዩ አለይሂ ሰላቱ ወሰለም አስተሳሰብ ነው። እነኚህን አስተሳሰቦች ርቀን ወደ ነብዩ አለይሂ ሰላቱ ወሰለም የህይወት መንገድ ስንመጣ ፍቱን መድኃኒት እናገኛለን። ዳራችን ይስተካከላል፣ ህይወታችን ይስተካከላል፣ ከዘመዶቻችን ጋር ያለን ሐያት ይስተካከላል፣ የንግድ ህይወታችን ይስተካከላል። ሁሉም ህይወታችን የተስተካከለ ይሆናል። እኛም በተግባር ተጣሪዎች እንሆናለን። በንግግር መጣራት ሁላችንም በደንብ እናሳምረው እንችል ይሆናል። ነገር ግን በተግባር የነብዩ ሰለላሁ ዐለይሂ ወሰለም ሐያት ኖሮ በተግባር መጣራት በተግባር ሞዴል መሆን ግን ትልቅነትን ይጠይቃል። ያ አዩሃ الذين آمنوا ይህ ቁርአን አያ
አላህ የሚወዳቸው አላህንም የሚወዱ ሰዎችን አላህ በቦታችሁ ይተካል። አላህ እኔ እንደው ከነኚህ ሰዎች ነኝ ወይስ ከሚተኩት ነኝ? ተጠራርገው በቦታቸው ሌላ ከሚተካባቸው ሰዎች ነኝ ወይስ አላህ Subhanahu Wa Ta'ala የሚወዱና የሚወዳቸው የተባሉት ነኝ? ልክ ከጨረሰ በኋላ ያ አባ አብደላህ ወከይፈ ሐሉ ሸራዲ ኢብሊክ አሉት። እንዴት ነው የፈረጠጠ ግመል ጉዳይ አለ። ወላሂ ያ ረሱላህ እኔ የፈረጠጠ ግመልም የለኝም የጠፋ ገመድም የለኝም አላቸው። رحمك الله يا أبا عبد الله الله يزن الله أنت أبا عبد الله አሉት። ከዛ በኋላ አንድም ቀን ይህንን ጉዳይ አንስተውብኝ አያውቁም ይላል። አንድም ቀን ይችን ወቀሳ አንስተውብኝ አያውቁም። በቃ ጥፋቱን አመን አይደለም خلاص انتهى። ህይወታችን ውስጥ ለሚያጋጥሙን የትኛውን ችግሮች ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ናቸው። መሪዎች ነን፣ መሪ ሆነው አሳይተውናል። ወላጆች ከሆን ወላጅ ሆነው አሳይተውናል። ወላጅ ሆነን ልጅ ሞቶብን ከሆነ ረሱል ዐለይሂ ሰላቱ ወሰላም ቃሲምንና አብደላህ ሞቶባቸው አይተዋል። ሴት ልጆች የምናሳድግ ከሆነ ለሴት ልጅ እንዴት ክብር መስጠት እንዳለብን አሳይተውናል። የጦር ሜዳ መሪዎች ከሆን እንዴት ፍትሃዊ ሆነን ጠላትን እንኳን በመናጠቃበት ጊዜ ድንበር ማለፍ እንደሌለብን አስተምረውናል ዐለይሂ ሰላቱ ወሰላም። ኢማም ሆነን ስናሰግድ አስረዝመን ሰው እንድናንቀጠቅጥ አልፈቀዱልንም። አንዳችሁ ሰዎችን በሚመራበት ጊዜ ሰላት ላይ ያሳጥራሉ ነብዩ ሰለላሁ ዐለይሂ ወሰለም። ብቻውን ሲሆን የፈለገውን ያስረዝማል። አፈታኑን አንተ ያ ሙዓዝ፣ አንተ ሙዓዝ ሰዎችን ትፈትናቸዋለህ እንዴ? ሰላት እኮ አቋርጦ ሄዶ ነው አንዱ ሙዓዝ አስረዝሞበት ማለት ነው። በእያንዳንዱ የህይወታችን መስክ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የተሟላ አርአያ ናቸው። በዛ ዘመን ከነብዩ ጋር የቆሙ ሁለት ትልልቅ ሰዎች ያን ፈተና አሻግረው ግን ሁለቱም ሰዎች ወደ አኸራ ተሻገሩ። አንደኛው አጎታቸው አቡ ጣሊብ ለሂዳያ ያልታደሉ፣ ሌላዋ እናታችን ኸዲጃ የእስልምና ብርሃን የነበሩት ሴት። ሁለቱን ያም የማዕቀብ ፈተና ጊዜ አሳለፉና ሁለቱም ወደ አኸራ ሄዱ። ነብዩን ብቻቸውን አስቀራቸው አላህ። ማንም የለህ ከኔ ውጭ አለ አላህ። ኸዲጃም ሄደች በገንዘቧ በማንነቷ በክብሯ ሐያቷን የሰጠችው እናት። አቡ ጣሊብም ሄዱ ለዘራቸው ለክብራቸው ለቤተሰባቸው ሲሉ ነብዩን የጠበቁት አባት። ሂዳያ ግን አልተሰጡ። ይሄ ነው የአላህ Subhanahu Wa Ta'ala ሕክማ፣ የዚህ ቁርአን ትልቅነት። ሰው ልብ ላይ ሲያርፍ እሱ የፈለገውን ነገር ይሰራል። ዑቅባ ብን አቢ ሙዑድ አትሰልማለሁ ብሎ ወጥቶ አቡ ጀህልን አገኘው ምሽት ላይ ከመንገድ ተመልሶ። እሱም ቀድሞ መረጃ ደርሶታል። እኔ በሌለሁበት ወቅት ሙሐመድ ጋር በጉድኝት አሳልፈሃል ሰለዋቱላሂ ዐለይሂ ወሰለም፣ አብረህ ቆይተሃል። ስለዚህ እኔና አንተ ጓደኝነት አብቅቷል አለው። ደነገጠ። የአቡ ጀህል ጓደኝነት ከሚቀርበት እስልምናውን መቀበል መተው እንዳለበት አመነ። አይ ያንተ ጓደኝነት ከሚቀርብኝ የአብሮ አደጌ ወዳጅነትን ከማጣው እኔ እስልምናውን መቀበሉን ትቻለሁ አለ። አቡ ጀህል የክፋት ጥግ ነበርና ይሄም አላረካው፣ በዚህም አልተደሰተም። በርግጥ የኔና ያንተ ጓደኝነት አብሮ አደግነት አብሮ ካለ ማረጋገጥ የምችለው ሂደህ ሙሐመድን ስትሰድብና ስታዋርድ ነው አለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አይጨልምም፣ ሙስተሂል ለሙእሚኖች ጨልሞ አያውቅም። ቁጥራቸው ሊያንስ ይችላል በየትኛውም ጊዜ አሉት። ግን አላህ ሪጃሎች ሁልጊዜም ቁርአን በልባቸው ውስጥ በህይወታቸው ውስጥ መተግበር የቻለ ሰዎች ቁርአንን እያነበነቡት አይደለም፣ ቁርአንን እየቀሩት አይደለም፣ የህፍዝ ጉዳይ አይደለም። ቁርአንን እየኖሩትና እየተገበሩት መሬት ላይ ምሳሌ መሆን የሚችሉ ሰዎች አሉ። ረመዳን ይሄንን ከፍታ ነው የሚያሳየን። ዝም ብሎ የድል ወር አይደለም ረመዳን። ያ ሁሉ ፍቱሃት ሲመጣ በድር፣ ፈትህ፣ መካ፣ ቃዲሲያ፣ አይን ጃሎት፣ ነህረወንድ ያ ሁሉ ድል ዝም ብሎ የመጣ ድል አይደለም፣ እንዲሁም አልተገኘም። ዒዛ ነው፣ የከፍታ ስሜት ነው። ያንን ስሜት ነው እስላም በውስጣችን ላይ እንዲዘራ የሚፈልገው። ይሄን ስሜት ነው እኛ ከፍታ ውስጥ መኖር ያለበት። ስለዚህ ወንድሞች እንደዚህ አይነት የቁርአን መድረኮች ዛሬም ነጋችንን ያሳዩናል፣ ብርሃኑ እንዳለ በትክክል ያመላክቱናል።
እኛ መስራት ከቻልን እኛ እዛ ቦታ ላይና የምንፈለግበት ቦታ ላይ ከቆምን ይሄ ኡማው ከፍታ ኡማው ሊኖርበት የሚገባውን ሐላፊነት ስለዚህ ጨለማ ስለሚያስፈልግ ይሄ ኡማ ኩንቱም ኸይረ ኡማ ብሎ ቁርአኑ ገልጿል። አሁንም ይሄ ኺረተ الناس የተመረጠ ማንነት እንዳለው ያመነ ህዝብ ሌሎች ልድረስላህ አይሉትም ሊደርስላቸው የሚሄደው እሱ ነው። ጨለማ ሊገፍ የሚሄደው እሱ ነው። ጨለማ ሊያወጣ ሰዎች ወደ ብርሃን ሊጠራ በሄድ የሚችለው እሱ ነው። ግን ይሄ ቁርአን አያት እኔን ማናገር ካልቻለ ግን ኩንቱም ኸይረ ኡማ እኔን ካልተመለከተኝ እንኳን ስለሌሎች ብርሃን እኔ ከጨለማ ውስጥ መውጣት አልችልም። እንደጨለመብኝ ነው ሐያት የሚያልፈው። ይሄን ንጋት ለማምጣት ነው ቁርአን በእኛ ህይወት ውስጥ እንዲኖር ሊሰራበት መሰራትም ያለበት። እስልምናን ያልተቀበለ ሰው አመናቸው ረሱል ሰለላሁ ዐለይሂ ወሰለም እኛ ነብዩን አማኝነን የነብዩ ተከታይነን ሆነን የነብዩ ቃል ማመን ከብዶናል ዛሬ። ይሄ ሙሽሪክ ግን ምንድነው ያን ያሳመነ? ምክንያቱም ምንድነው የሚላቸው ለነዛ ሙሽሪኮች ይሉ ለና አቡ ጃህል ምንድነው የሚላቸው? ለና ኡመያ ብን ኸለፍ ለና ወሊድ ብን ሙጊራ ምንድነው የሚላቸው? እንዴት አመንክ ተብሎ ሲባል ከንግግራቸው እርግጠኝነት አመንኳቸው ይላል። እርግጠኛ ሆኖ በመሳደድ ላይ ያለ አንድ ነብይ ስለ ሙስተቅበል የዚህ ኡማ የሚደርስበትን ደረጃ ማሳየው ሆነውን ፍቱሃት መገለጫ ነበር የገለጹለት። ተቀበላቸው። ይሄንን ጉዞ ለማጠናቀቅና የነብዩ ቃል ኪዳን ለመሙላት 20 ዓመት ፈጅቷል። 2 አስርተ ዓመታቶች ተጉዟል። ሱራቃ ብን ማሊክ ነብዩም ጋር ኖሯል። ነብዩ አልፏል ሰለላሁ ዐለይሂ ወሰለም። በአቡበከር ኸሊፋነት መጥቷል። አቡበከርም ጋር ኖሯል። አቡበከርም አልፏል 3 ዓመት ከምናምን። ዑመር ብን ኸጣብ በመጡበት ዘመን ነበር ፋርስ የተከፈተ። ፉርስ ተከፍቶ የፉርስ ገናኢሞች ሲመጡ ዑመር ብን ኸጣብ መስጂድ ውስጥ ሰዎች በተሰበሰቡበት ጊዜ የፉርስን ገናኢም ከማከፋፈል በፊት አንድ ቃል ኪዳን ላነብ ፈልጋለሁ አሉ። ቃል ኪዳኑን ለማንበብ እንድችል ደግሞ ሱራቃ ብን ማሊክ ይምጣልኝ አሉ ዑመር ረዲየላሁ ዐንሁ። ሱራቃ ብን ማሊክ እድሜው ገፍቶ ሰውነቱ ደክሞ ጃጅቶ ሽማግሌ ሆኖ ከዘራውን ተደግፎ ነበር መስጂድ ውስጥ የገባው። ያን ጊዜ የነብዩን ቃል ኪዳን ኦን ለማድረግ ዑመር ረዲየላሁ ዐንሁ ሱራቃ ነብዩ የሰጡህን ቃል ኪዳን መልስልኝ ዛሬ የኪስራ ብን ሆርሙዝን ክራውን ተቀበለኝ አሉት።